ትራምፕን እየፈተነች ይሆን? የመርከቦች ወዲያና ወዲህ መንቀሳቀስ፣ የባህር ላይ እገዳዎችና የንግድ መስመሮች መከፈት በእነዚህ ቀናት ስለ ሆርሙዝ ባህር ሰርጥ (ስትሬት ኦፍ ሆርሙዝ) በጣም የተዘበራረቁ መልእክቶች እየሰማን ነው። መጀመሪያ ኢራን መንገዱን በመዝጋት የዓለምን ኢኮኖሚ ለግርግር ዳርጋ ነበር። አሁን ደግሞ አሜሪካ በኢራን ላይ ጫና ለመፍጠር የራሷን እገዳ ጀምራለች። በዚህ ግጭት ውስጥ ሌላኛው ትልቁ ተዋናይ ቻይና ልትሆን ትችላለች። የሪች ስታሪ የተባለችውን መርከብ እንቅስቃሴ እንመልከት። መርከቧ የቻይና ንብረት ስትሆን የኢራን ዘይት በመጫኗ ቀደም ሲል በአሜሪካ ማዕቀብ ተጥሎባት ነበር። ሰኞ ዕለት በሆርሙዝ ባህር ሰርጥ በኩል ካለፈች በኋላ በአሜሪካ የባህር ኃይል እንዳትያዝ በመስጋት ወደ ኋላ ተመልሳለች። ይህ ክስተት በዋሽንግተን እና በቤጂንግ መካከል ያለውን ስስ ግንኙነት ምን ሊያደርገው ይችላል? በስታንፎርድ ዩኒቨርሲቲ የሆቨር ተቋም ባልደረባ የሆኑት አይክ ፍሬማን እንደሚሉት ቻይና የትራምፕ አስተዳደር እገዳውን ተግባራዊ ለማድረግ ምን ያህል ቁርጠኛ እንደሆነ ለመፈተሽ እየሞከረች ነው። ይህ ፕሬዝዳንት ትራምፕ እና ሺ ጂንፒንግ በቤጂንግ ከሚገናኙበት ጉባኤ በፊት የተደረገ የሙከራ ስልት ነው ብለዋል። የቻይናና የኢራን ግንኙነት ቻይናና ኢራን ለበርካታ አስርት ዓመታት የቆየ ግንኙነት አላቸው። ኢራን የአሜሪካን የጦር ሰፈሮች ኢላማ ለማድረግ የቻይናን ሳተላይቶች የተጠቀመች እንደሆነ ተዘግቧል። ቻይና የኢራንን የአየር መከላከያና የባሊስቲክ ሚሳኤል ፕሮግራም በመገንባት ረድታታለችም ይባላል። ቻይና በመካከለኛው ምስራቅ እንደ ንግድ ተዋናይ ብቻ መታየት ትፈልጋለች። ሆኖም አሜሪካ በዚህ ቀውስ ውስጥ እንድትዘፈቅና ትኩረቷን ከታይዋንና ከኢንዶ-ፓሲፊክ ቀጠና እንድትከፋፍል ትፈልጋለች። ቻይና አሜሪካ ውድ የሆኑ የሚሳኤል ክምችቷን በኢራን ላይ እንድትጨርስ ትመኛለች። ይህም ታይዋንን ለመከላከል አቅም እንዳይኖራት ያደርጋል። ምንም እንኳን ቻይና ከፋርስ ባህረ ሰላጤ ከፍተኛውን ዘይት የምትገዛ ቢሆንም ቻይና በቀን ከ5.4 ሚሊዮን በርሜል በላይ ትገዛለች። ከዚህ አካባቢ ለበርካታ ወራት የሚበቃ የስትራቴጂክ ዘይት ክምችት ግን አላት። ስለዚህ ለአጭር ጊዜ የሚቆይ የዘይት ዋጋ ጭማሪ አይጎዳትም። ይልቁንም አሜሪካ በዲፕሎማሲያዊ ቀውስ ውስጥ ስትገባ ማየት ትመርጣለች። ፕሬዝዳንት ትራምፕ ቻይና ለኢራን መሳሪያ ላለመሸጥ ተስማምታለች። እናም ፕሬዝዳንት ሺ ትልቅ አቀፌታ ቢግ ፋት ሃግ ያደርጉልኛል ብለው በትሩዝ ሶሻል ቢጽፉም ባለሙያዎች ግን ይህንን አይጠብቁም። ይልቁንም ቻይና ትራምፕን በታላቅ ወታደራዊ ትርኢት በማስተናገድ ኃይሏን ለማሳየት ትሞክራለች ይላሉ። ቻይና እንደ መድኃኒት ግብዓቶች እና ውድ ማዕድናት ያሉ የኢኮኖሚ መቆጣጠሪያዎችን በመጠቀም በአሜሪካ ላይ ጫና ለመፍጠር አቅም አላት። አሜሪካ ይህንን እንደ ማስጠንቀቂያ ሊያዩት ይገባል። ትራምፕ ከሺ ጂንፒንግ ያንን ትልቅ እቅፍ ያገኙ ይሆን? ቻይናስ ይህንን ግጭት ለማስቆም ትረዳ ይሆን? ሀሳባችሁን በኮመንት አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ